ክብር ለጌታ ይሁን አሜን ለረዳን ላገዘን ይሄን ሰዓት ለሰጠን ጌታ ክብር ይሁን አሜን ለዚህ ቤት ላለ ክብር ይሁን አሜን ኢየሱስ ክርስቶስ ጌታ ነው አሜን እኔ የሆነልኝ ነገር ባለፈ ሳምንት በጣም ያመኝ ነበር ልቤን ውስጥ ያመኛል ግን አልናገርም አዎ የዛሬ ሳምንት ራሱ ፕሮግራም ጣዋት አልመጣውም ከሰዓት ነው የመጣሁት ለሶስት ቀን ያመኝ ነበር ልቤን እና የተጸለየበት ዘይት ከቤት አለ ዘይትና ውሃ አለ የተጸለየበት አዎ አስታወስኩና እሱን ወሰድኩና ጠጣሁት ወዳው 10 ደቂቃ ውስጥ ለቆኝ ሄደ ቸርች ሁሉ ከለከለ አዎ አረ ዛሬ ይከለበታል አንድ ሳምንት ባል አሜን እስቲ የደሙ ኃይል ባል የደሙ ኃይል ይሰራል እና በሰላም ማታ ላይ መጣሁት ማለት ነው ጠዋት ያልመጣሁትን በሰላም ማጣት መጣሁ ማለት ነው እዚህ በቃ ዘይቱን ተቀበልሽ ፈወሰኝ ጸና ኢየሱስ ጌታ ነው ሁለተኛው ምስክሬ ደግሞ እሺ ሁሉ ጊዜ ጸለይ ነበር በአካውንት ላይ ማለት ነው ያልገብ ብር የማይታወቅ ብር ይገባላችኋል ሲባል ነበር ሚራክል ማኒ አዎ ከዛን ገባልኝ ማለት በቃ ብዙ ሰዎች አለ ይገባላችኋል ግን 7000 ገባልኝ በኢየሱስ ክርስቶስ እና ክብር ለጌታ ይሁን አንድ ሳምንት ባል በአካውንት ለጸለይኩ ከዛ በኋላ ለጊዜው መንቀሳቀሻ 7000 ብር ገባ 7000 ገባ ወደ 7 ሚሊዮን እግዚአብሔር ቤት ደግሞ አምጥቻለሁ የገባ ሰው ችግር የለም አሜን የገባ ሰው ብቻ አጨብ አሜን እና ደግሞ ያቀድኩ ነገር አለ እሱ እንዲፈጸምልኝ እግዚአብሔር ጸልይልኝ ማለት ይሄ አሜን አንቺ እንዴት ነው ሁሉም የኔ ይሁን እሺ አንስሰሽ ውሰጂ አሜን ጎንበስ ልውሰጂ በቃ እዚህ ወገብሽን አሰሪ አሜን ይሁንልሽ አሜን ተፈጸመ አሜን ሆነ አሜን በኢየሱስ ስም ጌታ ድንቅ ነገር አደረገ አሜን በበረከት ትመጫለሽ አሜን ነገርሽ ሁሉ ተሳካ አሜን ተፈጸመ አሜን ልክ እንደዚህ መተት ትመሰክራለሽ አሜን 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 ለ12 ሰዎች የንግድ በር ተከፈተ